ረሱል ሰለላሁ ዐለይሂ ወሰለም ሞቱ በኋላ ይመስለኛል ልፈት በኋላ ስህድ ቁርአን እየቀራች ደረስኩ። ያለቀሰች ነበር እናታችን አይሻ። ላቋርጣት አልኩና ይህን ቁርአንም አልነካውም ብዬ ገበያ ሄድኳል። ቁርአን ጋር ማውራት ስችል ነው ህመሞች ሚለቁ። በአይን የገባብ በወሬ የገባብ ማዕሲያዎች ልብህን ያጠቆሩት ሚፋቁት ያኔ ነው። ቀልብ መዋዛት ሲጀምር ያኔ ረቂቅ ይሆናል፣ አልቃሻ ይሆናል፣ ድንጉጥ ይሆናል፣ ኻሺዕ ይሆናል። የቁርአን ውጫዊ ገጽታው ውስጣዊ ገጽታው እንዲገለጻል። አንዴ ምን ይላል ከሰሃቦች ውስጥ እናቴና አይሻን ልዘይራት ሄድኩ ይላል። ከረሱል ሰለላሁ ዐለይሂ ወሰለም ሞቱ በኋላ ይመስለኛል ልፈት በኋላ ስህድ ቁርአን እየቀራች ደረስኩ። አንድ አንቀጽ ላይ ደርሳለች። ፈመነ አላሁ ዐለይና ወወቃና ዐዛበ ሰሙም ይላል አንቀጹ። እሱን ደጋግማ ስትቀራው ሰማው። እያለቀሰች ነበር እናታችን አይሻ። ላቋርጣት አልኩና ይህን ቁርአንም አልነካውም ብዬ ገበያ ሄድኳል። መርካቶ ሂጄ ስራዬን ጨርሼ ነግጄ ስመለስ ቁርአን የሚቀራ ሰው ድምፅ ቤት ይሰማኛል። ተጠጋው። ስትጠጋ ቁርአን የምትቀራው እናታችን አይሻ ነች አለ ረዲየላሁ ዐንሃ። የሚገርመው ይሄውን አንቀጽ እየመላለሰችው ነበር ይላል። ፈመነ አላሁ ዐለይና ወወቃና ዐዛበ ሰሙም። የጀነት ሰዎች የሚሉት ቃል ነው። አላህም ጸጋውን በእኛ ላይ ችሮታውን ዋለ ካሳማሚው እሳት ማራቀን እያሉ የጀነት ሰዎች የአላህን ጸጋ ጀነት ውስጥ ነው የሚያስታውሱበት አንቀጽ ነው። ከነሱ ጋር ሁኜ ይሄን ለው ይሆን ነው የእናታችን አይሻ ጭንቀት። የነብዩ ሰለላሁ ዐለይሂ ወሰለም ባለቤት እኮ ነች።